The man is a storybook all by himself. የዓለማችን ምርጡ ኳስ ተጫዋች ክርስቲያኖ ሮናልዶን በአካል ለማየት አልናስር ከአልሂላል ጋር የሚያደርጉትን ጨዋታ ከቱርክ ድረስ ተነስተን ጉዟችንን ወደ ሳውዲ አረቢያ እናደርጋለን። ተከታተሉ። በስመ አብ ሮናልዶ ልናየው ነው ጋይስ። what ፔናልቲ ተብሎ ማን እንደሚመታ ገምቱ። ኳሱን ማን እንደያዘው ገምቱ። ሮናልዶ ፔናልቲ ሊመታ ነው ጋይስ። ኦ ማይ ጋድ አይ ቲንክ ጋይስ ሮናልዶ በዚህ ጋር ነው የሚመጣው መሰለኝ። ኦ በዛ ጋር ነው የሚገቡት። አሁን እንግዲህ እንደምታዩት ሆቴል ያለውት ሆቴል ተመሰቃቅሏል። አሚን ሆቴል ልበላት እንጂ በስመ አብ ወልድ ርብልብ አምቃችን አዘጋጅና ከዚህ ሆቴል እንወጣለን ማለት ነው። አጋይስ እንግዲህ ሻንጣዬ እቺ ወላቃ ወይኔ ሻንጣ ሳልገዛ ታክሲ ቆሟል መሰለኝ እዛ ነው። ብቻ ቶሎ ልውጣ። hello good morning leaving today thank you so much እየወጣው ነው። በተረፈ I think የኛው መሰለኝ hello ጉድ ፈላ የተበላሸውን ሻንጣዬን አስተካከለው። what ይገርማል። አይ ጋይስ ለማንኛውም እንግዲህ ኤርፖርት ደርሰናል። ከኢስታንቡል ኤርፖርት በጣም ሰዓት ይፈጅ ነበርና በጣም ትንሽ ሰዓት ፈጅቶብኛል እስከመጣ። ለማንኛውም ሳውዲ አረቢያ ገብቻለሁ ጋይስ። መጀመሪያ ዋናው ነገር ሆቴል የለኝም። ቁጭ ብያለሁ እዚህ መሀል መንገድ ላይ። ዋይፋይ ይገባልኝ። አሁን ዋይፋይ የኤርፖርቱን አስገብቻለሁ። ስለዚህ ሆቴሎች ምናምን ፈላልጌ ከዛ በኋላ ገብቼ ሩም ስገባ ምናምን አሳያችኋለሁ። እናንተ አትሰቃዩም፣ እኔ እሰቃያለሁ። ሰብስክራይብ አድርጉ። 300,000 ሰብስክራይበር አስገቡኝ። አይ ጋይስ እንግዲህ አማላቀው ሆቴል መጥቻለሁ። ሆፕፉሊ ሩም አላችሁ ብዬ ተስፋ አደርጋለሁ። ግን አሪፍ ይመስላል ዲያብሩም። አይ ጋይስ ለማንኛውም ሆቴል ገብቻለሁ። አይ ቲንክ እንደ አፓርትመንት ነገር ነው። ጀስት ቲቪ ምናምን መቀመጫ እዚህ ያለው። ከዛ እዚህ ጋር ምንድን ነው ሽንት ቤት ሻወር አለው። በስመ አብ ምንድን ነው በስመ አብ አባቴ። ለማንኛውም ጋይስ እንግዲህ ሆቴላችን ይሄን ይመስላል። እንደ አፓርትመንት ነገር ግን በጣም ሰፊ ነው። በስመ አብ ሰፊ ነው። ባይዘው ሽንት ቤት ውስጥ ገብቼ ፕሌን እንደዚህ አልዘለለም። በስመ አብ እኔ ራሱ መዝለል ነበር የቀረኝ። በጣም ይጨንቅ ነበር። ለምንድን ነው ለሳውዲ ቪዛ $105 የከፈልኩት? ዳለር ነው ብሎ ብራ $105 ለሳውዲ ቪዛ። ኦ ማይ ጋድ ቀጣይ ወሬቱም ሀገር አልሄድም ይታወቀኛል። ግን ለማንኛውም እንግዲህ ጋይስ አሁን ወደ እንቅልፍ እንተኛለን። ጠዋት እንገናኝ። እንግዲህ ሳውዲን ዞር ዞር እንላለን። ለማንኛውም ጋይስ እንግዲህ በድጋሚ ጃኒን ሰብስክራይብ ያደርጋችሁ ጠዋት እንገናኝ። አይ ጋይስ ለማንኛውም ከእንቅልፍ ተነስቻለሁ። ወደ ስታዲየም ከመሄድ በፊት ምሳ ስላልበላው እዚህ ሳውዲ አረቢያ ውስጥ የካሊፎርኒያው ታዋቂው በርገር ኢንናውትን ኮፒ አድርገው ዘ ካሊፎርኒያ በርገር የሚባል ቤት አለ ተብዬ እንግዲህ ወደዛ እየሄድኩ ነው። ያ ምግብ እየጠበቁ ነው እንግዲህ ኦርደር 123
ጋይስ እንግዲህ ምሳ ከበላው በኋላ ቀጥታ ሩሜ መጥቼ 1-2 ሰዓት ናፕ አድርጌ ከዛ ልብስ ለባብሼ ጨርሻለሁ። እንግዲህ ሆፕፉሊ ቀለል ያለ ነገር ነው። በጣም ይሞቃል ግን ይቅርታ አዲስ የገዛው ኪንግደም ስታዲየም ነው የምንሄደው። አልሂላልና አልናስር የሚጫወቱበት ጉዞ ወደ ሮናልዶን ለማየት ያለመደብኝን መነጽር አድርጌ ጋይስ ለማንኛውም ከሩም እየወጣን ነው። ያዘው እንዳትጋጭ ጋይስ እንግዲህ መግባት አልቻልኩም ውስጥ ምክንያቱም ትኬቴ ማግኘት አልቻልኩም እና በጣም ደብሮኛል። አሮ ነው ዋስገው ነው ጋይስ አናቴ ዞሮብኛል። ሳውዲ ድረስ መጥቼ እንደዚህ ልልፋ ወይ ቆመናል። በጣም ብዙ ሰው አለ እዚህ ጋር እንደምታዩት ግን በቃ ተስፋ ቆርጫለሁ። ከቱርክ ድረስ ቱርክን ትቼ እዚህ መጥቼ ትኬት ልበላ። ለማንኛውም እንግዲህ ምንም ማድረግ አልችልም። ልቀውጠው ምንም አልቀረኝ ግን ያው ያለ ነው። አንዳንድ ጊዜ ይፈጠራል። ለምንድን ነው ሰሞኑን ያልቀለኝ ቪዛው? ቱርክን ትቼ መጥቼ ሳውዲ ስመጣ እንደዚህ። ለማንኛውም ታዲ ቢኖር እንደምስቅ ስለማቀስቃለሁ ምንም ቢደብረኝም ያ ለሌላ ጊዜ መጥቼ እንግዲህ እሰራለሁ ማለት። ለማንኛውም ጋይስ እንግዲህ ትኬት ገዝቻለሁ። $90 ነው ወላይ ገዛሁት። ከዛ ደግሞ ወደ ሳውዲ ትኬት የመጣሁበት አለ። ከዛ ደግሞ $105 የቪዛ የከፈልኩበት አለ። ከዛ በኋላ ደግሞ የሆቴል የኦቨር አለ። በጣም ብዙ ወጪ ነው ይሄን ኳስ ለማየት የመጣሁት። አይ ቲንክ ወደ አሜሪካ መመለሻ ሰዓት ነው። የስ አሜሪካ መመለሻ ሰዓት ነው። በቃኝ ሳውዲ በቃኝ። ለማንኛውም ጋይስ እዚህ ወደዚህ ይሄ ቪዲዮ ተበላሽቷል። ስቲል ፖስተዋል አላስቀረውም። ከዚህ በኋላ ያለው እንዲሁም ፖስተዋለሁ። በጣም አይ ቲንክ ሁሉ ነገር አልቀራ ብሎኛል። እኔ ሲጀመር ድሮም ጥሩን መጥፎንም ሰብስቤ ነው ፖስተው ሰው ሮናልዶ በአሁኑ አልተሳካም። በቀጣይ ወይ አንድ ቀን በአካል ሰላም ልን ቻው። ለዛሬ ለማንኛውም የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ቻው። ወይኔ አምላኬ ኧረ በኢየሱስ እዲ አይ ቲንክ ደረስን መሰል። ወይኔ እናቴ። ጋይስ እንግዲህ ኃይለኛ ሩጫ ላይ ያለ ነው። By the way, I'm from Ethiopia too. I speak Amharic. I'm from Ethiopia. Yeah. እንግዲህ ላስት ሚኒት መጡና ትኬት ትፈልጋለሁ ያሉኝ። አዎ ፈልጋለሁ ስላቸው ያው እንግዲህ ከፈልኳቸው በፔፓል ላኩላቸው። let's go run. ጋይስ ለማንኛውም ጌሙ ከተጀመረ 40 ደቂቃ አልፎታል። ግሬም ገብቱማ ዛሬ አልመለሳትም በኢየሱስ ክርስቶስ። ኦ ማይ ጋድ እዲ ኒቱ ኦ ማይ ጋድ የወላችሁ ሩጫ ወይኔ ከነሱ ጋር እየሮጥን ነው ከነሱ ጋር። Oh my god, what's going on today? እንዴ ሌላ ሆቴሉ ተባለ። አይ ጋይስ እንግዲህ ውስጥ ገብቻለሁ። ልክ እንደገባው ውስጥ እረፍት ሰዓት ገብተዋል አሁን። ስለዚህ ሰው ምናምን ውጪ ነው ያለው፣ ሰው ገና ነው ማለት ነው። ወይ ጉድ ወይ አምላኬ ስቃይ እንጂ። ለማንኛውም ጋይስ ያ በተረፈ ዞር እንበልና ውሃ እንግዛ፣ ከዛ ወደ ስታዲየም እንገባለን። አይ ጋይስ ለማንኛውም ውስጥ እየገባው ነው። አባይን አቋርጬ እንደመጣው ነው የምቆጥረው። ወይኔ አምላኬ ስንት ነገር አለፍኩ ዛሬ። በስመ አብ። ኧረ በለው ሮናልዶ ልናየው ነው ጋይስ። what ወይኔ አምላኬ በስመ አብ። ሊጀምር ነው መሰለኝ። ልክ ሮናልዶ ሲያገባ ገባው። በስማ ይገርማል እንዴ! እንዳለ ደጋፊዎቹ የነኛ ናቸው እንዴ!
አይዞን። ዋው እየሳቱ ነው። እንግዲህ ጋይስ 2-1 አልናስር እየመራ ነው። ያው የተቀናቃኝ ግሩፕ ማር ነው ያያው ነው ቁጭ ብዬ እንግዲህ ይታለ አለቃው እንግዲህ ጋይስ ሮናልዶ እንደምታዩት እዛ ጋር ቁጭ ብሏል። የሆነ ሰው ተጎርቶ ወደዛ ጋር እየሄዱ ነው። ጋይስ ሁሉም ደንግጠዋል። ፔናልቲ ተብሎ ማን እንደሚመታ ገምቱ። ኳሱን ማን እንደያዘው ገምቱ። ፔናልቲ ተብሏል። በለው ተነፈሰ። ጋይስ ሊመታ ነው። ሮናልዶ ፔናልቲ ሊመታ ነው ጋይስ። ኦ ማይ ጋድ ካም ኦን በስማ ከተተው እየወጡ ነው። በቃ አዘናችሁ። ጋይስ ፔናልቲውን አስገብቶ እንግዲህ የሮናልዶ ተቀናቃኞች እየወጡ ነው። ምንድነው ሳያልቅ ለምን ነው የሚወጡት? ኧረ ተው 3-1 እየተመሩ እንግዲህ በስማ ሮናልዶ ከተተው በስማ ጋይስ እኔ ከመጣው ብቻ ራሱ ሮናልዶ 2 ያግብቷል። አንደኛው ፔናልቲ፣ አንደኛው ደግሞ ኖርማል ጎል ማለት ነው። የመጀመሪያውን ግን ማን እንዳገባው አላየሁም። ጭንቀት ውስጥ ነበርኩ። ግን በጣም ይገርማል። እኔ ላይክ ሮናልዶ ጋይስ ብዙ ጊዜ ጌሙን እንዳለ ሮናልዶ ረጋ ብሎ ነው ያዘው። ሮጠ፣ አልደረሰበትም። 12 ደቂቃ ተጨማሪ። ኦ ማይ 12 ደቂቃ ተጨማሪ ተሰጥቷቸዋል። በስማም 12። አረ እግዚአብሔር ባርካችሁ። በጣም በሚገርም ሁኔታ እንግዲህ ሮናልዶ 2 ጎል አግብቷል ትላለህ። ለማንኛውም ጋይስ እንግዲህ ብዙ ሰዎች እየወጡ ነው። ያኔ ያገኘው ትኬት ባይ ዘ ዌይ መጀመሪያ የገዛው ትኬት እዛ ስር ነበር። በጣም የሚገርማችሁ እዛ ስር ነበር የነበረው ትኬት እና አሮን ምን እንደተፈጠረ ባናቅም እንግዲህ ብቻ ለማንኛውም ዋናው ገብተናል። ባይ ዘ ዌይ ስታዲየም አይነፋም። ቀይስ እናወራለን ውጪ ስንወጣ። ሮናልዶ መታው። ኦ ማይ ጋድ ድገመው። ይኸውላችሁ ሮናልዶ ቺል እያደረገ ነው። አይ ቲንክ ጌም አልቋል መሰለኝ። ጌሙ እንግዲህ አልቋል ማለት ነው። አልናስር 3-1 አሸንፏል ይላል ሮናልዶ። ይኸውልህ በስማ ሮናልዶ ደስ ብሎታል። ያዘው። ወይኔ ከስንት ስቃይ ከቱርክ ድረስ መጣው አንተን ለማየት። አድናቂዎች ዘለው ገብቶ ነው ምንድነው? ጠላው 4 ጣሉ። አሮን ምን እየተፈጠረ እንደሆነ እኔ ወደታች መሄድ ከቻልኩ ሊድስት ሰዓት ሳይልብኝ ዋት በጣም ይገርማል ዘንድሮ። በስማ እንግዲህ ጋይስ በዛ ጋር እንደሚገብጡ በለው እየተደሰቱ ነው። በለው አልናስር እየተደሰተ ነው። በስማ ነገርየው ወርልድ ካፕ አንድ የሚመስለው እንጂ ተጫዋቾቹ እየመጡ ነው መሰለኝ።
አይ ቲንክ ጋይስ ሮናልዶ በዚህ ጋር ነው የሚመጣው መሰለኝ። የት አለ? በስመ አብ ሮናልዶን አየሁት ጋይስ። ዋት ሌሎችም ተጫዋቾች እየገቡ ነው። አይ በስመ አብ በቃ እንደዚህ ነው እንግዲህ ጋይስ። ሁሉም ተጫዋች ገብቶ ጨርሰዋል። አሁን እንግዲህ ወደ ውጪ መውጫ ሰዓት ደርሷል ማለት ነው ትላል። ሮናልዶ አትመጣም አንዴ? እዛ ጋርም ያሉት እንዳለ የሉም። እንግዲህ ጋይስ ጨርሰን እየወጣ ነው። ያው በጊዜ መግባት ባልችልም አትሊስት ገብቻለሁ። ከልጆቹ በጣም ብዙ ብር ነው የገዛሁት ቲኬቱን። ላይክ መጀመሪያ ከገዛሁት እጥፍ የገዛሁት። ለማንኛውም ኤሬዝ ወርዝ ሳውዲ ድረስ ለኳስ ለማየት ብዬ መጥቼ እንግዲህ ሳልገባ መመለስ በጣም ይከብዳል። ነገ ከነገ ወዲያ ደግሞ ያበዱ የሳውዲ ቪዲዮዎችን እንሰራለን። ባለን ሰዓት ሳውዲን አስሰናት እንወጣለን ማለት ነው። ይሄ ስቴዲየምም አልሎም ምንም አይነፋም። ይሄን ያህል እንደጠበቅኩት አይደለም። ብዙም ዝም ብሎ ከበጃ ብቻ ነው። በተረፈ ያምራል ይላል። ያዘው በስማ it's like ስታዲየምም አይደለም ምን እንደሆነ አላውቅም። it's just I don't know። ባለፈው የገባንበት በጣም አሪፍ ነበረ። እንዲህ ባለፈው የገባንበት it's just ያበረ ነበር። በስማ የስፔኑ ኢቭን የእንትን እኮ አይደለም እላችሁ የማድሪድ ስቴዲየም እኮ አይደለም የቫዮሊድ የሚባሉት ማለት ነው። ለማንኛውም አሁን እየወጣው ነው። ሰው ሁሉ እየወጣ ነው። እንግዲህ እንደምታዩት ሰው ሁሉ እየወጣ ነው። በጣም ተደብሯቸዋል። ብዙዎቹ ደጋፊዎች እዚህ ጋር የምታዩቸው እንዳለ የሂላል የሚባሉት ናቸው። ብዙዎቹ የሮናልዶ ተቀናቃይ ናቸው ማለት። ለማንኛውም እየወጣን ነው ጋይስ። በተረፈ ጋይስ አሁን ከስታዲየም ወጥቼ እዚህ ጋር የፕሌይስቴሽን ምናምን መጫወቻ ቦታ አለ። እዚህ ጋር ፕሌይስቴሽን ምናምን ይጫወታሉ። እዚህ ጋር ደግሞ ማን ያለው አይ ቲንክ የተቀናቃኞቹ ማን አንተ አላቆም እንኳን ከናስር ራሱ እንኳን የማውቀው ሰው የለም። እዚህ ጋር ደግሞ ፕሌይስቴሽን ጌም መጫወቻ ነበረ ፒኤስ ምናምን። እኔ ብቻ ነኝ እኮ ፒኤስ ማልችለው በእናታችሁ። 3 አለ እዚህ ጋር ይጫወታሉ ማለት ነው። ብቻ ውስጡ ይሄን ይመስላል። ባይ ዘ ዌይ በዚህ አጋጣሚ ይሄ የአልናስር ስቴዲየም አይደለም። የአልናስር ስቴዲየምም አለ ግን ይሄ ሌላ ስቴዲየም ነው። በተረፈ አሁን እየወጣ ነው። ሄሎ አይ ቲንክ ቪዲዮ ላይ መግባት ፈልጎ ነበር መሰለኝ ሰውየው። እሺ እዚህ ጋር ደግሞ ጋይስ የአልሃሊል ማሊያ እየሸጡ ነው ያሉት። ለካ እኔ ቅድም ስገባ ምንድነው የለም እንዴ የአልናስር ማሊያ የለም እንዴ ምናምን ብዬ ገርሞኝ ነበር፣ ግን የላችሁ በሚያሳዝን ሁኔታ። እዚህ ጋር ደግሞ ምግብ መጠጥ ምናምን ይሸጣሉ። ያው ብዙ ነገር ነው ያለው። መጠጥ አለ እዚህ ጋር ምናምን ነገር አለ። እዛ ጋር ፉድ ትራኮች አሉ። ይሄ እንዳለ ምግብ መብያ ቦታ ነው። ለማንኛውም በተረፈ እንግዲህ ከስንት ጸሎት በኋላ ዊ ሜዲት በዘነዘና ማለት ዛሬ ነው። እንዲህ እኔ እኮ የሚገርመኝ ባለፈው ራሱ ማን ነው ፌመስ አለ እንዴ ሰው እዛ ጋር ባለፈው ራሱ ስፔን የነበረን ጊዜ የማድሪድን ጨዋታ ለመግባት እንደዚሁ ቲኬት ልንቆርጥ ብለን አልቋል ተብለን ደንግጠን እየወጣው ነው ባይዘው ባስማ ሶ አይ ቲንክ ይሄ ያለንበት ኪንግ ዳይመንድ ነው ምንድን ይባለው? ቆይ ቼክ አድርገዋለሁ። የአልሂላል ስታዲየም ነው መሰለኝ። ሶ ለዛ ነው እንግዲህ አይቀናኝም እንዴ? እኔ ቆይ ግራ የሚገባኝ እግዚአብሔር ደግሞ መጀመሪያ የቆረጥኩበት ቦታ ወይኔ እናቴ፣ ወይኔ ጃኒ፣ ወይኔ። አሁን ደግሞ በቀጣይ ቀን የአልናስር ስታዲየም እና ሱቅ መሸጫቸው ሄጄ ነበረ። አይ ጋይስ እንግዲህ ከሆቴሌ 1 ሰዓት መንገድ እንግዲህ ተጉዤ እዚህ አልናስር ስቴዲየም በር ላይ ነው ያለሁት። ኦኬ ለማንኛውም እንግዲህ ውስጥ እንገባና አይ ቲንክ ሆፕፉሊ ቲኬት ምናምን ካላቸው ገዝተን ብንገባ ደስ ይለኛል። ሰው ተከታተሉ። አይ ጋይስ እንግዲህ ይኸውላችሁ ይፈታተነኛል ላይፍ፣ ግን ያው ስቴዲየሙን ማስጎብኘት አንችልም አሉ። ለምን እንደሆነ አላውቅም። ብቻ ለማንኛውም ውስጥ እዚህ ትሮፊዎች ምናምን ዋንጫዎች አሉና እነሱን መጎብኘት ትችላለህ ብሎኝ እንግዲህ እያየሁ ነው። ምንም የማይገባኝ ዋንጫ እንግዲህ እዚህ ታሪካቸው ምናምን አለ።
ጋይስ ለማንኛውም እኔ ግራ ገባኝ። አሁን ከዚህ ይወላችሁ ደግሞ ሌላ ታሪክ። ከዚህ ስቶሩ ለመሄድ ደግሞ 30 ደቂቃ ምን ታሪክ ነው? 14 ማይል። እኔ አሁን ያልገባኝ አልናስር ስላይ ትልቅ ክለብ ነው። አንደኛ ምንድነው ስታዲየም እንኳን ምንም እኮ የለም እኮ እንትን ላይክ እዩት፣ መግቢያው ማለት ነው እንደዚህ ቢውልዲንግ በቃ ይሄ ይበልጣል። እንደውም ያቺኛው ትንሽ ነች መግቢያዋ እና ኖርማል ዝም ብሎ መጋዘን ነው የሚመስለው መግቢያው። ስታዲየሙ በዛ በኩል በዛኛው ስትመጣ አይቼዋለሁ ነው። እሺ እሱን ተውት። ጌሙን ደግሞ የገባንበት ትናንትና የነ ሮናልዶ ጫወቱበት ስታዲየም ገባውና የሆነ በቃ ሰፍ ብዬ ልጠብቅ ነበር፣ ግን ላይክ ዋት በስንት ሚሊየን ብር ገዝተውት ሮናልዶ አም ላይክ ጄም ሮናልዶ ለብሩ ብለህ ነው መቼም የመጣው ብሮ። ከተማው አሪፍ ነው፣ ሰው በጣም አሪፍ ነው፣ ግን የሆነ ለስፖርት ያላቸው ነገር ምናምን አሮን ቲንክ ብዙ አይመስለኝም። እንደዚህ ያር ነው የኢትዮጵያ አዲስ አበባ ስታዲየም ያላለቀው ራሱ ገና ከሩቁ ነው በቃ የሚታያችሁ፣ ግርማ ሞገስ አለ። ያላለቀው እኮ ነው የምላችሁ። ይሄ ግን እግዚአብሔር ነው የምላችሁ እንዴ ትላንትና ደርሼ ስታዲየሙ ጋር የጌሙ ጋር በቃ በእኔ ቤት በቃ ክብ የተዘጋ ጠብቃለሁ። ባይ የለም ገብቼ ራሱ ስቲል እና ብቻ አለፍረድ ኦቨር መጥቷል። ለማንኛውም የአልናስር ስቶሪ ነው። በስመ አብ ወልድ አጋሽ። ለማንኛውም ውስጥ ገብቻለሁ። እንግዲህ የነ ሮናልዶ ቲሸርት ምናምን ሰሚካን ያ what do you mean? Oh yes same የአልናስር 3 ቁጥር ተጫዋችን ትመስላለህ አለኝ ገና ከመግባቴ። ስቶራቸው ገብቻለሁ። ብዙ ነገር የለም ግን ያምራል፣ በጣም ወይ ያምራል። እሺ እዚህ ጋር ካልሲዎች ምናምን አላቸው። ካልሲ በስመ አብ ኳስ ምን አባቱ ያክላል በእናታችሁ። ኤኒ የአልናስር ኦሪጂናል እቃዎች ምናምን እዚህ ይሸጣሉ ማለት ነው። ባንዲራ እያውለበለቡት ነበር ባለፈው ነው። ሮናልዶ ከብደኛል ቃሉ። እስቲ ላይክ እኔ ብዙም የምገዛው ነገር የለኝም honestly speaking፣ ግን አሁን ካርታ አልጫወትም ግን እገዛዋለሁ of course። ካርታው ከዛ ደግሞ ቁልፍ መያዣዎች ምናምን ካለ በጣም ደስ ይለኛል። ግን እንደማየው ከሆነ ምንም የለም። ወይ መከራ ወይ ጉድ። ስንት ብር ነው አሁን? ኦኬ አሁን ቁልፍ መያዣ አላቸው፣ መነጽር አላቸው። ካርታው ይሄ ነው። ኖርማል ካርታ ነው ማለት ነው። መጽሐፍ ኖትቡኩ ያምራል። በስመ አብ ኖትቡክ አላቸው። ከዛ እዚህ ጋር ግብዳ ስክሪን አለ። this is 49 and this is 39 okay let me get it. Thank you so much. Bye bye. guys እንግዲህ ገዛን። ደህና ነገር የላችሁ። ቲሸርቱ እንኳን ተወደደ ስና ላይክ አለኝ ቲሸርት ግን ባይዘወይ ታውቃላችሁ። በዚህ አጋጣሚ ሳውዲ እመጣለሁ ብዬም አላሰብኩም። ባቅ ኖሮ ያው የአልናስር ቲሸርት አለኝ አይደል? የሱን ቲሸርት አድርጌ እመጣ ነበር። በስማ ምንድነው ደግሞ ትልቅ ስቶር አለ እዚህ ጋር። በተረፈ እዚህ አካባቢ የሆነ ነገር ካለ እስቲ ቼክ ላድርግ። እዚህ ሱቅ አለ እዚህ ጋር ገብቼ ልደበር ትንሽ ትንሽ የሚከብደኛውን እዚህ ሀገር ስቶር ገብታችሁ በየቦታው ሰው ያስቀምጣሉና ብዙ ቦታ አንዳንድ ቦታ ቻርጅ መሰኪያ አንዳንድ ቦታ ላይክ ሴቶቹ ነው የሚያስቀምጡትና ይከብደኛል። በቃ ልክ ማየት ሲጀምሩ ከናይ ሄልፕ ይሏቸዋል። ዝም ብዬ ልኝ ምንም አልገዛም፣ ዝም ብዬ ማየት አልችልም። እሺ እንግዲህ ይኸውላችሁ አይ ቲንክ የዚህ ሀገር ቤስት ባይ ነው ያሉት መሰለኝና ስኩተሮች በኢየሱስ ስም ይህ ኖርማል ሻንጣ ነው። ምን አባቱ ያክላል በእናታችሁ ዳይው። እዚህ ጋር ደግሞ በስማ እኔ ጸጉር ቤት ስኬል ቸኩያለሁ፣ ረፍረፎኛለሁ። አባቴ ጸጉር ያድርጓል፣ ጺም ያድርጓል። በስማ ይሄ እንዳለ የቤት እቃዎች ናቸው ወደዚህ ያሉት። ሄድፎን፣ ጌሚንግ ሄድፎን ምናምን በቃ ደህና ነገር የለም። እንውጣ ባካችሁ። በዚህ አጋጣሚ ይሄን ቪዲዮ ኮምፒውተር ቤቶች ካያችሁት ፕሊስ ቴክስት አድርጉልኝ፣ ባወራችሁ ደስ ይለኛል። ሞኒተር ምናምን ያስፈልጉኛል ብዙ ነገሮች እና አንድ ላይ የምንሰራበት መንገድ ካለ በጣም ደስ ይለኛል። አይ ኒድ ሞኒተር ብዙ ነገር ነው። ክፍሌን ሴታፕ ምናምን በጣም ማስተካከል ፈልጋለሁ። በስማ ዋናዎቹ ሄድፎኖቹ እዚህ ያሉት አባቴ። ሶኒ XM5 አለ፣ XM4 አለ። እዚህ ጋር አይፓዶች አሉ። ጋይስ ስልክ ላይክ በስነ ስርዓት ቆሜ ካየው ረጅም ጊዜው ነኝ። ማለትም አዳዲስ የወጡ ስልኮችና ኦ ማይ ጋድ ስንት አይነት ስልክ ወጥቷል። በቃ እኔ አንድ አይፎን ያዝኩኝ ይኸው ሴፕቴምበር ሲመጣ 2 አመት ነው። ስንት ነው 2000 ስንት ነው የገዛሁት? አይፎን 14 እንደወጣ ማለት ነው።
ብቻ በጣም ብዙ አንድሮይድ ስልኮች አሉ ሞቶሮላ ምናምን። እሺ እዚህ ጋር ደግሞ ምን አለ ማጂክ 3 ስማርት ታጣፊ ስልኮች ምናምን አሉ nothing crazy እና ይሄ ስቶር ኤክስትራ ነው የሚባለው መሰለኝ እና ላፕቶፖች አሉ 32 ጂቢ 1 ቴራባይት 14 ኢንች ኦሊድ አሪፍ አረብኛ ነው ደግሞ ያ አይ ቲንክ በዛ ጋር ነው መሰለኝ መውጫ። እንግዲህ ጃኒ ነኝ ከጃኒ ቭሎግስ ይላል። ሰብስክራይብ ያደርጋችሁ